ምንድነው እንቅፋት የሆነን ካላችሁኝ ሁለተኛው ምክንያተኞች መሆናችን ነው። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ? ለምን አትቆርቡም? ንግዴስ? ለምን ንስሐ አትገቡም? ትዳሬስ? ለምን አትጠጉም? ሙግቴስ? የፍርድ ቤት ኬዜስ? እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። የተወደዳችሁ ኦርቶዶክሳውያን ምክንያታችን በዛ። ያንዳንዶቻችንማ ዟሪ ገጽ አለው። የእንጀራ ጉዳይ ይዞኝ ነው ባዮች በስተናል እኮ። ያን ሰው ያልሰማችሁትም ንስሐ አባቱ በጣም ይወዱታል። በጣም ደግ ሰው ነው። እባክህ ልጄ ንስሐ ገባ ሲሉት ቆይ አባቴ የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ስለሚወዱት ደግሞም ተግባራዊ ደግ ካህን ስለሆኑ ይዘበዝቡታል። አጅሬስ የእንጀራ ጉዳይ ይዞኝ ነው። የረጅም ርቀት ሹፌር ነው አሉ። ከዕለታት አንድ ቀን እንደወጣ ቀረ፣ ሞተ። የእንጀራ ጉዳይ መንገድ አስቀረው። አባም ስቅስቅ ብለው አዘኑ፣ አለቀሱ። ሲወተውቱት እምቢ ብሎ እንዲሁ በመሄዱ አዘኑ። ወዳጆቻቸው የሆኑ ካህናት እረ ስመ ክርስትናውን ንገረን ብለው እስኪጠይቋቸው ድረስ በእንባ ነፈረቁ። እባክህ ንገረን ስሙን አሏቸው። እሳቸው በጣም በሐዘን ተጎድተዋል። የእንጀራ ጉዳይ ያላቸው ነገር አበሳይቷቸው ነዷቸዋል። የእንጀራ ጉዳይ ያላችሁ ፍቱት አሉ። ስሙን እንኳን ሳይቀር እንጀራ ጉዳይ የማይሞላ እንጀራ። ኦርቶዶክሳውያን ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኝነት ጽኑ ጸጸት ላይ እንዳንደርስ ያደርጋል። ለራስ ይቅርታ ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። አንዳንድ ሐሳቦችን ላስታውሳችሁ። የእግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ከምክንያተኝነት በላይ ናቸው። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸውም። ምሳሌ ልስጣችሁ። ቅዱስ ዮሴፍን ተመልከቱት። በኃጢአት ለመውደቅ በእግዚአብሔር ላይ ለማኩረፍ ብዙ ምክንያቶች አሉ። ምን ቃል ኪዳን ገብቶለታል። ጨረቃና ፀሐይ ይሰግዱልሃል፣ ከዋክብትም ይገዙልሃል ብላ አሳይተኸኛል ነበረ። የታለ ይሄ ታዲያ ሊለው እኮ ይችላል። ከምወደው አባቴ ለይተኸኛል፣ ባዕድ ምድር እንግዳ አገር ወስደኸኛል፣ ታዲያ አንተ የታለ ሊለው እኮ ይችላል። ኦርቶዶክሳውያን በቂ ምክንያት እኮ ማቅረብ ይችላል። በአባቴ ትዝታ እንኳን እንዳልጽናና አባቴ የገዛልኝ ልብስ ቀደውና አውልቀው ወስደው የፍየል ደም ቀብተው አባቴን ሲያሳዝኑት እግዚአብሔር አለ ሊለው እኮ ይችላል። ለትዝታ እንኳን ልብስ የለምን አተውልኝም ሊለው እኮ ይችላል። ምክንያት እኮ አለው። ግንስ እንደው እየደረደርኩ ከማስመሻችሁ ምክንያት በላይ ምን እንዳለ ታውቃላችሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ። ከእግዚአብሔር ጋር መኖሩ ከምክንያት በላይ። ለአገሩ እንግዳ ለሰው ባዳ ነኝ እያለ በኃጢአትና በኃጢአተኞች መካከል መቻፈረ። አላፈረም፣ አልተሸማቀቀም። ያጣውን ነገር እየቆጠረ ከጀመረማ ይጨርሰኝ ከገባውበትማ ያብቃ አላለም። በቃ ከምክንያት በላይ ነው። ቅዱስ ዳዊትን ስላስታውሳችሁ ንጉሱ ሳኦል
ያላንዳች ምክንያት አሳዶታል። በረሃ ለበረሃ አንከራቶታል። የተወደዳችሁ ኦርቶዶክሳውያን ምድረ ለበዳ ለምድረ በዳ አባሮታል። እግዚአብሔር ሳኦልን እንደናቀው ያውቃል። እርኩስ መንፈስ እየተጫወተበት እንደሆነ ተረድቷል። ደግሞ ጠላቱ ነው ሊያጠቃው መጥቷል። የተገናኙ መሰላችሁ? ምድረ በዳ ላይ ተገናኙ። የዳዊት ጋሻ ጃግሬዎች ደግሞ መጡላችሁና በለው፣ አጥፋው፣ ግደለው፣ እግዚአብሔር ጥሎልሃል። ምክንያቱም ከእግዚአብሔር ጋር ተጣልቷል። ታዲያ የእግዚአብሔር ፈቃድ ቢሆን እኮ ነው እጅ ላይ የጣለው፣ በል ግደለው አይሉት መሰላችሁ? እውነት ነው። የእግዚአብሔር ፈቃድ አይመስልም እጁ ላይ አምጥቶ ሲጥለው። እንዴት ይደንቃል! ዳዊት በደብተራ ኦሪት እየገባ ጸሎት ማድረስ ባይችልም ለካ ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ ጸሎት ይጸልይ ነበር። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ በምድረ በዳ ነፍሴ አንተን ተጠማች ይላል። ሰው እኮ በምድረ በዳ ውሃ ነው እኮ ሊጠማ የሚችለው። ዳዊትስ እግዚአብሔርን ተጠማ። ብዙ የቅዱስ ዳዊት መዝሙራት የተደረሱት በምድረ በዳ ነው። አንብቡት። በኤዶሚያስ ምድረ በዳ የዳዊት መዝሙር ይልላችኋል። ምንም ምድረ በዳ ቢሆን ከማመስገን እንዴት እናቋርጣለን? ብዙ ድርሰቶች፣ ብዙ ስብከቶች። የቅዱስ ዮሐንስ ራእይን ተመልከቱ። በፍጥሞ ደሴት ተግዞ ሳለ እኮ ነው ታላቁን ራእይ እግዚአብሔር የገለጠለት። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ የምንቆጥረው። በመከራችን ውስጥ የእግዚአብሔር ፍጹም ጸጋ እንዳለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል፣ ያበረታችኋል። ትንሽ ፈቀቅ ስትሉ ከፍ የሚያደርጋችሁን የእግዚአብሔርን ጸጋ ታዩታላችሁ። ቅዱሳን ሐዋርያትን ተመልከቷቸው። እንዴ የመጀመሪያው የቅዱስ ሲኖዶስ ጉባኤ ሊቀ መንበር ሰብሳቢ የነበረው ቅዱስ ያዕቆብን ላስታውሳችሁ። ዝሆኔ በሚባል በሽታ ታሞ በቅርጫት ውስጥ ሆኖ ነበር እኮ የሚሰብከው። ማን ደህና ነበር መሰላችሁ? ወባ ያንቀጠቀጣቸው ይፈውሱ ነበር። እናስ በድካሜ ውስጥ ኃይሌ ይገለጣል እኮ ነው ያለው። የእግዚአብሔር ኃይል የሚገለጠው በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው። ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለለም? አላነሳም። በቂ ምክንያት አለው። የጋሻ ጃግሬዎቹ ደግሞ ውስወሳ እኮ ልዩ ነው። ይሄንን ምክንያት አድርጎ ግን ትእዛዝ እግዚአብሔርን አልሻረም፣ ጠበቀው። እንኳን አይደለም ሳኦልን ሊገለው የሳኦልን መጎናጸፊያ ጥቂት ስለከፈለው ልቡ ተከፈለበት። እየሰማችሁ ነው? እግዚአብሔር ያሳያችሁ። ልቡ ተከፈለ። ጨርቁን ስለቀደደ ልቡ ተቀደደበት። የምን ግልምጫ ነው? የምን ጡጫ ነው? የምን መጋፋት ነው? የምን መጋፋትን ሰበብ አድርጎ መበቀል ነው? ብቻ ለእግዚአብሔር መስጠት። ልቡ ፍቅር ማለት እኮ ይሄ ነው። በኦሪት ያለ በወንጌል ጽድቅ የምን ይወር አይመስላችሁም? ዳዊት ልቡ ተከፈለበት። የምስጋና መዝሙራቱ በመሰደድና በመፈናቀል ውስጥ ነው። ማልቀስ አይደለም ማመስገን ያዘው። ያስጨነቀኝ ለበጎ ሆነልኝ እኮ ነው የሚለው። እግዚአብሔር ለበጎ እንደሚያደርገው ምን ታውቃላችሁ? ምናልባት አንዳንዶቻችሁ ሰማለሁ እግዚአብሔር ለበጎ እንደሚያደርገው ለምን አትረዱ? እግዚአብሔርን ለሚወዱት እንደ ሐሳቡም ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስደታችን አዎ፣ መፈናቀላችን አዎ፣ በቋሚነት ምን አለን እዚህ ምድር ላይ? እንኳን ይሄ አይደለም በዋሻና በፍርክታ ቦታ ሊያሳጣን የሚችል ሌላ ክፉ ዓለም አለ። ይሄንን ሁሉ ለበጎ ያደርገዋል። አዎ እግዚአብሔር ያስጨነቀኝ ለበጎ ሆነልኝ፣ ልቤንም አሰፋህልኝ፣ አንተንም እንዳውቅ ረዳኸኝ እያለ ዘመረ። በሁሉ አመስግኑ
ሳታቋርጡ ጸልዩ። በቃ ይህ እግዚአብሔር ቃል ነው። ምን ልናደርገው እንችላለን? እውነቱ ደግሞ ይሄ ነው። ለክርስቲያን የተገባው ህይወት ደግሞ ይሄ ነው። ሲገርፏቸው ሲያሳድዷቸው ደስ እያላቸው ይወጡ ነበር የሚለውን እና ለቅዱሳን ሐዋርያት ብቻ ነው፣ ለኛ አይሰራም። እና እግዚአብሔር ተቆርጧል፣ ስራውን ቀርቷል። ዳዊት ብዙ ምክንያት አለው። የእግዚአብሔርን ትእዛዝ የሚጥስበት ግን አንድም ነጥብ የለው። በልባችን የተተከለው የሕያው የእግዚአብሔርን ቃል በየዋህነት ከተቀበል ምክንያት ማቅረብ ይቆማል። በመስቀል ላይ የተሰቀለው ያፍያታዊ ዘየማን በጣም ብዙ ምክንያቶች አሉት እኮ። እግዚአብሔር ያሳያችሁ። ደም የሚፈሰውን እያየ ማመን አይከብድም። የዮስቲናን ደም ሲያቆም እኮ አይደለም ያየው፣ ደሙ ሲፈስ እኮ ነው ያየው። 5 ገበያ ህዝብ ሲመግብ እኮ አይደለም ያየው፣ ተጠማው እያለ እኮ ነው ያየው። በዘባነ ኪሩብ ተቀምጦ እኮ አይደለም፣ መስቀል ላይ ነው እኮ ያየው። ይሄንን ማመን ይሄን መቀበል እንዴት ይደንቃል! ምክንያት እኮ ነበረው። የተዋረደውን እንዴት አድርጎ ማክበር ይችላል? በአይን የሚያየው ይሄንን ነው፣ በልቡ ግን ያየው ሌላ ነው። ለዚህ እኮ ነው ያኛው ጓደኛውን የተወው። ጓደኛው አንተም ውረድ እኛንም አውርድ ይላል። ይሄኛውስ በምትወጣበት አውጣኝ ይላል። አይደንቅ? ከክርስቶስ ጋር በመኖር ምክንያት የጓደኛውን ሐሳብ ተጸየፈው። ከእግዚአብሔር ጋር ስንኖር የትኛውም የአካባቢ ተጽዕኖ እኛን አይለውጠን። ዳዊትን የጋሻ ጃግሬዎቹ የአካባቢ ተጽዕኖ እንዳልቀየሩት የመንደራችን ወሬ አይቀየረንም። የዓለም ልፈፋ አይለውጠንም። ምክንያቱም እኛ ክርስቲያኖች ነን። ምክንያቱም ከክርስቶስ ጋር ነው የምንኖረው። እያችሁ ተወው። ምክንያት ያሳጣ። እየሞተ አዎ እየሞተ፣ ተቸንክሮ አዎ ተቸንክሮ፣ ሰው ሁሉ የሚጠላውን መውደድ እንዴት ይቻላል? ምክንያት የለውም። በማርቆስ ወንጌል ምዕራፍ 2 ቁጥር 1 ላይ ያሉትን ሳታስታውሱ ጌታችን ብዙ ተአምራትን እና መንክራትን እየሰራ ቤቱ ተጨናንቋል። ጌታችን ያለበት በቃሬዛ የታመመ ሰው ይዘው መጡ። ደጁ በሙሉ ተሞልቷል፣ ውስጡ ተጨናንቋል። እንዴት አድርገው የታመመውን ያስገቡት? ሰው ሞልቷል። ሰው ሞልቷል ብቻ ብለው መቼ ሄዱ? ምን አረጉ? ጣራውን ነደሉታ። አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው፣ ውጣ። ጣራውን ነደሉና በቃሬዛ በሽተኛውን የጌታችን እግሮች ጋር አስቀመጡ። ያቺንም ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ እያወቃት ያለኝን ይበለኝ፣ ያወራውን ያውራ፣ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቷን እያፈሰሰች እንባዋን እየሰፈረች እግሩን ያጠበች በፀጉሯ ያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። የልቡ ደንዳናለት፣ የራሱ ኩራት፣ ምንም ኃጢአት እንደሌለበት ራሱን ጻድቅ አድርጎ የሚቀመጥ ኩፈስ የሚል ምንም እንደሌለበት ራሱን እሷስ በእንባ እግሩን አበሰች። ምን ምክንያት ይያታ ይማታ ኃጢአተኛ ትባላ? ከዚህ በላይ ከምክንያተኝነት በላይ ዘኪዮስ ጌታችንን እንዳያየው ቁመቱ እኮ በቂው ምክንያት ነበር። ምን ላረግ እችላለሁ? ቁመት የለኝም፣ ህዝብ ያጋፈዋል፣ በቃ ምን ያረግልኛል አላለም። ውጣ ወደ ሾላዋ፣ ወደ ቤተ ክርስቲያን፣ ወደ ጸጋዋ ከፍ ካለ ያየዋል። ዛሬ ለቤት ማዳን ሆኗል አለው። ምንም ምክንያት የለም። ምንም እግዚአብሔር ያሳያችሁ። በልጅ ምክንያት ይደረጋል። እግዚአብሔር የሰጡን አይደለምን? እግዚአብሔር የሰጠን አይደለምን? ትዳርስ የእግዚአብሔር ጸጋ አይደለምን? በጸጋው ምክንያት የጸጋውን ሰጪ መክዳት አሳዝንምን? ጸጋውን ይዘን ጸጋ ሰጪውን ችላ ማለት
ምንኛ አሁን ይሄ ምክንያት ነው።